ጎግል የሚለውን ከነካችሁ በኋላ ሎጊን ጎግል የሚለውን ትነካላችሁ። ቀጥታ ሎጊን ጎግል እንለዋለን ማለት። ስለዚህ አሁን ላይ ከሁለቱ ኢሜል አንድ ላትን ኢሜል እመርጣለሁ። ይሄኛውን መረጥ ዮናታን ሰራ የሚለውን ከመረጥኩ በኋላ ቀጥታ ክሊክ አደርገዋለሁ። ያው ይህንን ክሊክ አደረኩት። ሁለተኛውን ኢሜል ክሊክ አደረኩት። ሎድ ያደርጋል። የተወሰነ ዌቲንግ ታይም አለው። እሱን ትጠብቃላችሁ። ዌቲንግ ያው ላይ ምን ያመጣልኛል መሰላችሁ? ከዚህ ጋር መጀመሪያ ላይ እዚህ ጋር ፎቶ አፕሎድ ታደርጋላችሁ። ከመጀመሪያዋ ላይ ታች ላይ ታያችኋለች። እዚህ ጋር ላይ ፎቶ አፕሎድ ታደርጋላችሁ። ከዚያ ቀጣይ ሁለተኛዋ ላይ ከዚች ጋር እዚች ጋር ስማቸውን አሁን ይሄ ባይ ዲፎልት ኢሜል ስከውት በስሜ ስለነበረ ዮናታን ብሎ መጣ። የእናንተ ጋር እዚህ ጋር ስማቸውን ታስገባላችሁ። ስማቸውን ካስገባችሁ በኋላ ሶስተኛዋ ላይ የትውልድ ዓመተ ምህረት ወሩና ቀኑን ታስገባላችሁ። ወሩና ቀኑን ካስገባችሁ በኋላ ሶስተኛዋ ላይ ደግሞ እዚህ ጋር ብላንክ ስፔስ አለች፣ ባዶ ስፔስ ከዚህ ጋር ሀገር ትመርጣላችሁ። ሀገር ኢትዮጵያ ብላችሁ ትመርጣላችሁ። ኢትዮጵያ ላይ ያላችሁ ኢትዮጵያ ብላችሁ ትመርጣላችሁ። ለምሳሌ ነካሁት። ስነካው አያችሁ እዚህ ጋር ያስመረጠኛል። መርጥና ማን የሚለውን ኢትዮጵያ የሚለውን እመርጣለሁ ማለት ነው። ወደ ላይ ስክሮል አድርገውና ከዚህ ጋር ያው ይታያችኋል። እዚህ ጋር ኢትዮጵያ የሚለውን መረጥኩ ማለት ነው። ያው ሲመረጥኩና ክሊክ አደረኳት። አያችሁ ኢትዮጵያ መጣልኝ። ጥንቃቄ ማለት እዚህ ኢትዮጵያ መጣልኝ። ከዛ አራተኛው ላይ ደግሞ ከዚህ ጋር መጠንቀቅ ያለባችሁ ሴቶች፣ ሴት ከሆናችሁ ሴት ነው የምትሉት፣ ወንድ ከሆናችሁ ደግሞ ወንድ። ለምሳሌ ሴቶች ሜል ብትሉት ቀጥታ ላይ ያስገባችሁ ማለት። ስለዚህ እዚህ ጋር ጾታ ሲሞላ በጥንቃቄ ይሞላል። ጾታ ሲሞላ በጥንቃቄ ሴት የሆናችሁ ሴት፣ ወንድ የሆናችሁ ደግሞ ወንድ ነው ማለት ያለባችሁ። ከዚያ በኋላ ያው እኔ ወንድ ስለሆንኩኝ ወንድ አልኩትኝ። ወንድ የሚለውን ቲክ አደረኩ። አያችሁ ወንድ የሚለው ቲክ አደረኩ፣ ወንድ የሚለውን። ከዚያ ከታች ከዚህ ጋር ያው አሁን ታች ላይ እዚህ ጋር ከእናንተ ላይ አይ ሃቭ ሪድ ኤንድ አግሪ የምትል ትመጣላችሁ። ከዚህ ጋር ከታች ላይ አይ ሃቭ ሪድ ኤንድ አግሪ የምትላለች። አይ ሃቭ ከታች ማለት ነው። ከዚህ ከታች ላይ አይ ሃቭ ሪድ ኤንድ አግሪ የምትላለች። እሷን ቲክ ታደርጋላችሁ። እሷን ቲክ ታደርጋችሁ በኋላ መጨረሻ ላይ ምንድን ነው የምትለው? ሳብሚት ታደርጉታለች ማለት ነው። መጨረሻ ላይ ያው ሳብሚት የሚለውን ትነቃላችሁ ማለት ነው። ሳብሚት ካላችሁት በኋላ ምንድን ነው ተመዝግባችሁ ጨረሳችሁ ማለት ነው። ሁለተኛው ስቴፕ የፊት አሻራ መስጠት ነው ማለት። ስለዚህ የመጀመሪያው ስቴፕ እኒህም ፕሮፋይሎች ሙሉ ኦቨርኦል መጨረስ አለባችሁ። እኒህም ፕሮፋይሎች ፎቶ አስገባችሁ፣ ስማችሁን እዚህ ጋር አስገባችሁ፣ የትውልድ ዓመተ ምህረት ቀንና ወር አስገባችሁ፣ ኢትዮጵያ የሚለውን ሞላችሁ። ጾታ ሴት ከሆናችሁ ሴት አላችሁ፣ ወንድ ከሆነ ደግሞ ወንድ። ከዚያ ከታች አይ ሃቭ ሪድ ኤንድ አግሪ የሚለውን ከሞላችሁ በኋላ ሳብሚት ማለት ነው። ሳብሚት ከዚያ ጨረሳችሁ ማለት ነው።